ቆንጆ ይሄን የመሰለ ገንፎ አዘጋጅቻለሁ። የሀገሬ ልጆች እስቲ ጓደኛ ይኸውላችሁ የገብስ ገንፎ ይመስላል አይመስልም? በቃ የገብስ ነው ማለት ነው። ይኸውላችሁ ተዘጋጅቷል። አንድ ጓደኛዬን እየጠበቅኩ ነው። በላልና ደግሞ የገንፎውን አስተያየት ጠይቃታለሁ ማለት ነው። የባለፈ ምንድን ነው ብላኛለች። እስኪ ዛሬ ምን ትለኛለች? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ ገንፎ ልንሰራ ነው። አቤት አቤት ባለሙያ የሰራኝ ነው እና የእናቶች ገንፎስ በእናቶችን የሚያምረው። እስቲ ግን እኔ የተመቸኝን ሞክሬው የተመቸኝን አንድ ዘዴ ያለኝና ለእናንተም ከተመቻችሁ ይዤላችሁ መጥቻለሁ። እዚህ ጋር ነጭ ዱቄት አለኝ። እናንተ እንደ ፍላጎታችሁ ነው። በዚህ 3 ነው የተጠቀምኩት፣ 2 ስለሆነ እናንተ ደግሞ እንደ ብዛታችሁ። ከዛ እዚህ ጋር ደግሞ መጥበሻ እየጋለች ነው። አምሰዋለሁ ዱቄቱን ማለት ነው። ልክ እንደ ገብስ ገንፎ ነው የምንሰራው ማለት ነው። አምሰዋለሁ። ልገልብጠው ካሜራውን ስለያዝኩት አይመቸኝም እና ይኸውላችሁ አሁን በጣም ነጭ ነው፣ ነጭ ዱቄት ነው። እንደዚህ አንዳንዴ ቀየር ያለ ነገር ጣዕሙን በጣም ቆንጆ ነው ከሚገርማችሁ ነገር ማለት ነው። በዚህ መልኩ ሲሰሩት ልክ የገብስ ገንፎ ነው የሚለውና አምሰዋለሁ። ሳያርብኝ በደንብ አድርጌ እቆለዋለሁ። እኩል እንዲቆላ ነው የምፈልገው። አንድ ቦታ አንድ ቦታ ጥሬ እንደሆነ አልፈልግም። በደንብ አድርጌ ስልኩን አስቀምጠውና በሁለት እጄ በደንብ አምሰዋለሁ። እንደዚህ ቦታውን እያነቃነቅ እኩል እንዲታመስልኝ ማለት ነው። ከዛ በመሀል አሳያችኋለሁ። በጣም ቆንጆ ገንፎ እንሰራለን ማለት ነው። ቁርሳችን ገንፎ መቼ ቁርስ ላይ ነው እንግዲህ ድምጽ የራሱ ያስታውቃል። ምንም ያልበላ ድምጽ ነው እና ቁርስ ልሰራ ነው። እኔ ገንፎ በጣም ወዳለሁ። መስራቱም ብዙ አይደለም እንጂ ገንፎ ወዳለሁ። ገንፎ ሁሌ ብበላ ደስ ይለኛል። ጓደኛዬ ግን እስከዚህ ሚኒት እንደውም እኔማ የሆነ ቀን ገንፎ አድርጌ ገንፎ ሰርቼ ከኢትዮጵያ የመጣች አካባቢ ደስ ይላታል ብዬ ምንድነው ገንፎ አላለችኝ፣ ግን አሁን አስለምጃታለሁ። የቡላ ምናምን እሷ የምታውቀው ነው። የፍርኖ ዱቄቱ ነው ብዙም አይደለችም እና የገብሱ የቡላውን እሷ የለመደች። ዛሬ የገብሱን ደግሞ ትሰራላት ምን እንደምትለኝ አለ። ምንድነው ትለኛለች ወይስ ዋው ሰላምዬ ትለኛለች። እናያለን። ላምሰው ነው ልምጣ። እንዳያረብኝ ነው የምነቀንቀው። እንደዚህ መጥበሻ ላይ የተለጠፈው በእሳቱ በቀነስ እኩል ነው ያመስኩት የተመሰለ ጥግ ላይ የተለጠፉ ይነሳል። እንደዚህ ስንሆን የጥታ ሲሆን ካራረ ግን ሽታውም ቃናውም ያስጣላል። ደስ አይልም። ሲያርብን በዚህ መልኩ ቀስ አድርገን ማመስ ያለብን ትዕግስት ይፈልጋል። ሁሌም እንደምለው ምንም ነገር ትዕግስት እና ድካም ግድ ነው። ቪዲዮ እንዳይረዝምብኝ ጨርሼ እመጣለሁ።
ይኸውላችሁ ተቆልቷል። እሺ በደንብ ተቆልቷል። የካሜራው ይሆናል እንጂ ቆንጆ በጣም ከለሩን ቀይሯል። ቆንጆ ነው። ታምሶልኛል፣ ተቆልቶልኛል። ታምሶልኛል ሳይሆን ቆልቼዋለሁ። ማሞስ ሳይሆን ቆላሁት ማለት ነው። ማሞስ ትንሽ ትንሽ ነው እና ይሄ ደግሞ ቆላሁት። ልክ እንደ ገብስ አድርጌ በቃ ይበቃዋል። አሁን ትንሽ አቀዘቅዘው እና አገነፋለሁ። ባይቀዘቅዝስ ግን ይቀዝቅዝ ትንሽ። ለእንጀራ ሲሆን ነው ማቀዝቀዝ ያለብን እንጂ ገንፎ ዞሮ ዞሮ ሰዓት ላይ ሊሆን አይደል? ብቻ ሆኖም ትንሽ እናቀዝቅዘውና እናገነፋዋለን ማለት ነው። መታመሱ ራሱ መቆላቱ ራሱ በጣም ሽው ነው የሚለው። ከዛ ላይ አሁን ስናገነፋ ራሱ ብዙ ሰዓት አይወስድብንም። ነጩ ዱቄት በጣም መታሸትና ይህ መታሸት ይፈልጋል። በርግጥ ግን ያ በጣም እስከሚበስል ጊዜ ይወስዳል ማለት ነው። ድጋሜ በወንፊት እነፋዋለሁ። እዚህ ጋር እንደዚህ ይጓጓል ነገር ስላለው ገንፎ ይጓጓል እንዳይ ማለት ነው። ቆንጆ ነው እንግዲህ ነጭ ዱቄት ወደ ከለሩን ቀይሯል ማለት ነው። ይኸውላችሁ ተዘጋጅቷል። አንድ ጓደኛዬን እየጠበቅኩ ነው። በላልና ደግሞ የገንፎውን አስተያየት ጠይቃታለሁ። የባለፈ ምንድን ነው ብላኛለች። ዛሬ ምን ትለኛለች?